ማነው ዳንተ? ማነው? እኔ እኮ ነኝ። ዞር በል ከፊቴ። ቡቱቶ ብለብስም ሲያዩኝ ባላስደስት ድሀ ብባል እንጂ ማንሰላሰል አልስት። ደሞ እብድ። አሁን ሰው ለመባል ከሰው ለመቆጠር ምንድነው መለኪያው? ምንድነው መስፈርቱ? አጭበርባሪ ሁላ ሰው ለመሆን በርቱ። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እጅግ በጣም ስነ ስርዓት አላት። እሷ ያለችበት ቦታ ሰላም ይነፍሳል ተብላ በብዙዎች ዘንድ የምትወደድና የምትደነቀዋ ተዋናዊት ሰላማዊት ደስታ ከዚህ ዓለም ድካም የማረፏ ነገር ሲሰማ እጅግ በጣም ልብ አስደንጋጭ መሆኑን ወዳጆቿ በተለያየ ማህበራዊ ሚዲያ ገጾቻቸው ላይ እየጠቀሱ ይገኛሉ። በእርግጥ ሰላማዊት ታማ የከረመች ቢሆንም እንደዚህ ባለ ሁኔታ ውስጥ ግን ህይወቷ ያልፋል ብለው ማኖቻቸውም እንዳልጠበቁ እየተናገሩ ይገኛሉ። እንግዲህ በፊልምና በቲያትር ስራዎቿ የምትታወቀው ሰላማዊት ደስታ ማረፏን ተከትሎ እጅግ በጣም ብዙ ወዳጆቿ የልብ ሀዘናቸውን በየተለያየ ማህበራዊ ድረገጾች ላይ እየጠቀሱ ይገኛሉ። የሰላማዊት ሞትም የኢትዮጵያን የኪነ ጥበብ ኢንዱስትሪ በተለይም ደግሞ ትወናን በብዙ ያጎድላል እየተባለም ይገኛል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በዛሬ መሰናዷችን ከአርቲስት ሰላማዊት ደስታ እልፈት ጋር ተያይዞ አንዳንድ ጉዳዮችን ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ክበሩልን። ለአንድነት የቆሙልንን ጀግኖች አባቶቻችንን እየበላን እያስበላን እየወጠቅን አርማቸውን ጨርቅ ብለን በዓለም ምላስ አስረክሰን የታሪክ መንፈሳቸውን ደሞን ቀስቅስ እንላለን። መንፈሳቸው ሲተኛ እንጂ ዛሬ ከሞት ነቅቶ ሸቃይና ባንዳ ኮርቶ የህዝብ አካል በቁም ሞቶ ውርደት ጉዳችንን ቢያየን ምንኛ መርገምት ይርገመን። በፊልምና በቲያትር ስራዎቿ የምትታወቀው ዝነኛዋ ተዋናይት ሰላማዊት ደስታ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ግንቦት 21 ቀን 2018 ዓ.ም ማረፏ ተሰምቷል። ይህ ደግሞ በብዙ የኪነ ጥበብ ቤተሰቦች ዘንድ ትልቅ ድንጋጤንና የልብ ስብራትን የፈጠረ ጉዳይ ሆኗል። የአርቲስቷን እልፈት ህይወት ተከትሎ ታዲያ የአዲስ አበባ ቲያትር ቤቶች አስተዳደርም እንደዚሁ በፊልምና በቲያትር ስራዎቿ የምትታወቀው ዝነኛዋ ተዋናይት ሰላማዊት ደስታ ባደረባት ህመም ምክንያት በሕክምና ስትረዳ ቆይታ ግንቦት 21 ቀን 2018 ዓ.ም ከዚህ ዓለም ድካም አርፋለች። የሰላማዊትን ማረፍ ተከትሎ በጣም ብዙ የስራ ባልደረቦቿ በድንጋጤ ሀዘናቸውን እየገለጹ ይገኛሉ። የአርቲስቷን ህልፈተ ህይወት ተከትሎ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትና የቅርብ ወዳጆቿ የተሰማቸውን ጥልቅ ሀዘን በየማህበራዊ ሚዲያዎቻቸው ላይ እየገለጹ ይገኛሉ። ከነዚህ መካከል የልጅነት ጓደኛዋ የሆነው ጋዜጠኛ ግርማ ፍሳና የሙያ ባልደረቦቿ ደራሲ ውድነ ክፍሌ እንዲሁም ደግሞ ረዳት ፕሮፌሰር ነብዩ ባዬ እንደመሰከሩላት ከሆነ አርቲስት ሰላማዊት ደስታ ከዩኒቨርሲቲ ተማሪነቷ ጀምሮ በህፃናትና ወጣቶች ቲያትር ቤት በነበራት ድንቅ የመድረክ ብቃት የምትታወቅ ሲሆን ትሁት፣ ሰው አክባሪ፣ በተለይ ደግሞ ለሙያዋ ታማኝ የነበረችና እርሷ ባለችበት አካባቢ ሀሜት፣ ረብሻ፣ ጥል የሚባል ነገር እንደሌለ እርሷ የመጣችበት ቦታ ሁሉ ሰላም እንደሚሰፍንና እንዲሁም ደግሞ ስራዋ ላይ ጥንካሬዋንም በተመለከተ የማትረሳ ጥበበኛ እንደሆነች እየመሰከሩላት ይገኛሉ። እንደዚህ ያለው ምስክርነት ከሰጧት ወዳጆች መካከል ትዕግስት የተባለች ተዋናይት እንዲህ ስትል ጽፋለች። መጽሐፍ የሌለብኝን እንድጽፍ ግድ ሆኖብኛል። ሰላም ሞትሽን መቀበል በጣም ከባድ ነው። አርቲስት ሰላማዊት ደስታ ንግግሯ የታረመው፣ ሰላም ስብዕናዋ የሚያስቀናው፣ ሰላም ጎበዟ ተዋናይት ሰላም ዛሬ ተሸንፋለች። ዛሬ የለችም። ሁሉም የኪነ ጥበብ ባለሙያ ተስማምቶ የሚወዳት መልካም ልጅ ሰላምዬ እረፍትሽን ስሰማ እጅግ አዝኛለሁ።
በጣም ነው ልቤ የተሰበረው። ከተስፋዬ አበበ የቲያትር ክበብ የተገኘችው ጎበዟ ተዋናይት ሰላም በ1990ዎቹ በህፃናት ቲያትር በኋላም በራስ ቲያትር ተቀጥራ በርካታ የመድረክና የሬዲዮ እንዲሁም ደግሞ የቴሌቪዥን ድራማዎች ላይ ተውናለች። 1995 ዓ.ም በቲያትርና ባህል አዳራሽ በቀረበው ሶስና ቲያትር ላይም ዋናዋን ገጸ ባህሪ ሶስናን ተጫውታ እጅጉን አስደንቃን ነበር። ከአዲስ አበባ ዩኒቨርሲቲም በቲያትር ጥበብ ተመርቃ በኢትዮጵያ መድረኮችም ላይ በብዛት ደምቃ ታይታ ነበረም። በታላላቆቹ ተውኔቶችም ፍቅር የተራበ፣ የዳመና ላይ ጉዞና በራስ ቲያትር መድረክ ላይ የቀረቡ ቲያትሮች ላይ ደማቋ ሰላምዬ ደምቃ ከርማ ነበር። እውነት አንቺ አረፍሽ፣ ይህንን ማመን አቅቶኛል። እጅጉን ልብ ይሰብራል። ትህትና፣ ሰው አክባሪነት፣ ስነ ስርዓት ያንቺ የነበሩ አንቺ ብቸኛ ተዋናይት ነበርሽ። በራስ ቲያትር፣ በማዘጋጃ ቤት፣ በአገር ፍቅርና በህፃናት ቲያትር ላሉ ጓደኞችሽ ሁሉ ስለሰጠሻቸው ፍቅርና ክብር በሙሉ ላመሰግንሽ እወዳለሁ ስትል ስለ እሷ የምታውቀውን ወዳጇ መስክራለች። ይህንም በተመለከተ አሁንም ብዙዎች ስለ እሷ የሚናገሩት ነገር ቅንነቷን፣ ሰላም እንደ ስሟ ሰላም መሆኗንና ጸብ፣ ሐሜት፣ ጥል የሚባል ነገር እንደማትወድም ይናገሩላታል። ሌላኛ የስራ ባልደረባዋ ደግሞ እንዲላል፣ ዝምተኛዋ ጀግኒት ተዋናይት አረፈች፣ ነፍስሽ በሰላም ትረፍ። ተዋናይት ሰላማዊት ደስታ ይሁኝ የማትል ጨዋ፣ ትሁት፣ እጅግ የተትረፈረፈ የትወና ችሎታ የነበራት አንበሳ ተዋናይት ነበረች። ሰፈራችን አካባቢ መርካቶ በነበረው በራስ ቲያትር መድረክ ላይ የነገሰች፣ በአዲስ አበባ ቲያትርና ባህል አዳራሽ ወይንም በማዘጋጃ ቤት ተመሳሳይ ብቃቷን ያሳየች፣ የሰራቸውን ያህል ያልተወራላት ያልተወደሰች አንበሲት የምትችል እጅጉን ጎበዝ ተዋናይት ነበረች። ሞቷን ስሰማ ባያሌው ደንግጫለሁ። ለቤተሰቦቿ፣ ለሙያ ባልደረቦቿና ለአድናቂዎቿ ፈጣሪ መጽናናትን ይሰጣቸው ዘንድ ልባዊ ምኞቴ ነው ስትል ሀሳቧን ገልጻለች። ሌላኛዋ አንጋፋዋ አርቲስት ድርብ ወርቅም ወይኔ ሰላምዬ፣ ወይኔ እህቴን አሳዘንሽኝ፣ የኔ እናት፣ የኔ ትሁት በሰላም ረፊልኝ ስትል የተሰማትን የልብ ሐዘን ገልጻለች። አርቲስት ፍሬህይወት መለሰም ደግሞ እንዲህ አለች። እህቷ ቃል የለኝም፣ እህቷ በጽናት ያመለክሽው ፈጣሪ ከምትወጃቸው ቅዱሳን ጎን ያሳርፍሽ። ሰላምዬ የኔ ፍልቅልቅ ጎበዝ ተዋናይት፣ ጠንካራ አማኝ፣ በቃሽ አረፍ በይ፣ መኖርን እስኪ በቃሽው ታግለሽዋልና ወደ ወደድሽው አምላክ ሄደሻል፣ ነፍስሽ በሰላም ትረፍ ስትል ፍሬህይወት መለሰም አርቲስት ፍሬህይወት መለሰ የተሰማትንና የምታውቀውን እውነት ስለ ሰላም ተናግራለች። ረዳት ፕሮፌሰር ነብዩ ባዬ ደግሞ እንዲህ አሉላት። ዩኒቨርሲቲ ተማሪ ሆነን በጉብዝናቸው ካወቅናቸው የቲያትር መድረክ ልጅ እግር ተዋንያን መካከል አንደኛዋና ዋነኛዋ ነበረች። በሕፃናትና በወጣቶች ቲያትር ቤት የልጅነት ድንቅ የመድረክ ስራዎቿንም አይተናል፣ ተገርመናል። ከልጅነቷ ጀምራ እርሷ አልተለወጠችም። ጎበዝ ናት፣ እጅግ ሲበዛ ትሁት፣ ሰው አክባሪ፣ መድረክን የቲያትር ጥበብንም አክባሪ ጭምር ነበረች። ጽኑ ሰው ሆና መኖሯንም አይቻለው። ዛሬ ትንሿ ልጅ ማረፏን ስሰማ ከልቤ ደንግጫለሁ። የከፈለችለት የኢትዮጵያ የቲያትር መድረክ መቼም ቢሆን አይረሳትም። ፈጣሪ በቀኙ ያኖርልን፣ ስላዘኑት ሁሉ መጽናናትን ያድልልን ሲሉ ረዳት ፕሮፌሰር ነብዩ ባዬ ስለ ሰላም የሚያውቁትንና እውነቱን ተናግረዋል። በፊልምና በቲያትር ስራዎቿ በስፋት የምትታወቀው ዝነኛዋ ተዋናይት ሰላማዊት ደስታ ባደረባት ህመም ስትረዳ ቆይታ ዛሬ ብታልፍም ብዙዎች ግን ይህች ሰው አላለፈችም፣ ከልባችን ጓዳ መቼም አትጠፋም እያሉ እውነቱን የሚያውቁላትን ሁሉ በትህትና ይመሰክሩላት ይዘዋል። በሕይወት ዘመኗ እጅግ ትሁት እንደሆነች፣ አምላኳን አክባሪ፣ አምላኳን ተገዢ እንደሆነችም ይናገሩላት ይዘዋል። ሌላኛው ምስክርነት የሰጠላት አንድ ወዳጇም እንዲህ ይላል። በጣም ልጆኜ ከማያቸውና ከማደንቃቸው ተዋንያኖች መካከል አንዷ ነበረች። እኔ ላይም የጥበቡ ፍቅር ነበርና ከሆነ ጊዜ በኋላ አንድ መድረክ ላይ የመተወን አጋጣሚውን አገኘ ነው። በአዲስ አበባ ቲያትርና መዘጋጃ ቤት ሶስና የሚል ነፍሱን ይማረውና ኩራባቸው ደነቀ የሚያዘጋጀው ቲያትር ነበረ። አንዷ ተዋናይት ሰልዬ ነበረች፣ ሰላም ነበረች። የሶስናን ገጸ ባህሪ ወክላ ትጫወት ነበረ። ምርጥ ተዋናይት ነበረች፣
ትችላለች። በጣም ታበረታታኝ ነበረ። ከዛ በኋላ ምርጥ ወዳጄም ሆና ረጅም ዓመት ቀጥላለች። ታዲያ በአጫጭር መድረኮችም ትጋብዘኝና ታጫውተኝ ነበር። በሆነ አጋጣሚ ስንገናኝ እንድሰራና እንዳልጠፋ ታበረታኝ ነበር። ዛሬ ደግሞ ማለፏን ሰማው። በእውነት በጣም ነው ያዘንኩት። እህቴ ነፍስሽን ፈጣሪ ይማረው የኔ መልካም እህት ሲል ወዳጇ ምስክርነት ሰጠላት። ሌላኛዋ ወዳጇ ደግሞ እንዲህ ያለችላት፣ በሳቅሽ የምታስደስቺ፣ በቃልሽ የምታጸኚ፣ በጨዋነትሽ ሰውን የምታሸነፊ ልዩ ሰው ነበርሽ። ብዙ ሰዎች በመድረክ ላይ ያውቁሽ ይሆናል። እኛ ግን ከጎንሽ የኖርን ሰዎች ከመድረኩ ጀርባ ያለችውን እውነተኛውን ሰላም እናውቃታለን። ትሁት፣ ጨዋ፣ ለሰው የምትራራ ፍቅር የሞላባት ሰው ነበርሽ ሰልዬ ጓደኛዬ። የኔ ትሁት ህመምሽን በዝምታ ታግለሽ ነበረ። ሌሎች እንዳይጨነቁ ፈገግታሽን አልተውሽውም ነበር። ያ ጥንካሬሽ ዛሬ የበለጠ ያስለቅሰኝ ይዟል። ሰላሚና፣ የማይሰማው ድምፅሽ፣ ያ የተረጋጋ ንግግርሽ፣ ያ ፈገግታሽ አሁን በጣም ይናፍቀኛል። አንቺ የሄድሽ አይመስለኝም። እስካሁን ድረስ ከየትኛውም ጥግ ፈገግ ብለሽ ወየት ያለሽ ብዬ ጠብቃለሁ። አንድ ቀን እንደዛ ብለሽ የምትመልሽልኝ ይመስለኛል። የኔ ቆንጆ ጓደኛዬ፣ አብሮ አደጌ፣ እህቴ፣ የምር አንቺ ነገር አመመኝ። አንዳንድ ሰዎች ሲሄዱ ቦታ አይተውም፣ ክፍተት ይተዋሉ። አንቺም እንዲሆነሽ መሄድሽን ልቤ አልተቀበለውም። በልቤ ውስጥ ሁሌም በፍቅርና በአክብሮት ትኖሪያለሽ ስትል የልቧን ሐዘን ህመሟን በተመለከተ እንዴት አይነት ሰው እንደነበረችና እርሷን ማጣት ቤት ልክ እንደሚያጎድላት ገልጻለች። ገናም የዩኒቨርሲቲ ተማሪ ሆኜ ፍርሃትና ተስፋ እየተፈራረቁብኝ ወደ ኪነ ጥበብ መድረክ ስመጣ ከተቀበሉኝ ሰዎችና ቀን ጊዜ ዝና ካልቀየራቸው ሰዎች ውስጥ አንዷ እርሷ ነች ትላለች ሌላ የሥራ ባልደረባዋ። እሷ ሰላም ነች። በመልካም አንደበት ከማንም ቀድማ የተቀበለችኝና ያበረታታችኝ እሷ ሰላም ብቻ ነበረች። እስከ መጨረሻው ከአእምሮዬ የማትጠፋው አገኘኋት ቁጥር፣ ስራዎችን ባየሽ ቁጥር ሳታቋርጥ አድናቆት ከምክር ጋር የምትሰጠኝ ሰላም፣ የማትለወጥ ሰላም፣ እርሷ ሰላም ብቻ ነበረች። ልክ እንደ ማር ለስላሳና ቅን እንደሆነ ድምጿ፣ ልቧም መልካም፣ ለሰው ሐሳቢ ሩሩ ነበረች። ከዚህ ዓለም ማረፏን ስሰማ እምለው ነገር አጣው። ላሳየችው መልካምነት፣ በውስጥ ላኖረችው እምነት ሁሌም ምስጋናዬ የላቀ ነው። ነፍስሽን በአጸደ ገነት ያኑርልን። ቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እንመኛለን ይላሉ። ከተሰጧት ስለ እሷ ምስክርነት ከተሰጡ ጥቂቶቹ ይህንን ይመስላሉ። ታዲያም የአርቲስት ሰላማዊት ደስታ የሽኝት ፕሮግራም ቅዳሜ ግንቦት 22 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ በሀገር ፍቅር ቲያትር ቤት ውስጥ በቤተሰቦቿ በወዳጅ ዘመዶቿና የሙያ አጋሮቿ በተገኙበት እንደሚከናወንም ተሰምቷል። ከዚህ በመቀጠልም የቀብር ስነ ስርዓቷ ከቀኑ 7 ሰዓት ጀምሮ በማህደረ ስብሐት ቅድስት ልደታ ማርያምና ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን እንደሚፈጸም ታውቋል። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ብዙዎች በዚህ ልክ ስለ ትህትና፣ ስለ ሰላም፣ ስለ ጨዋነቷ የመሰከሩላት ይህች ሰው ልዩ ነበረች። ዳሩም የህይወትና ኑረት ነገር፣ የመምጣትና የመሄድ ነገር እውን ሆነና ሰላም ላትመለስ ብዙም ሳይወራላት እንደ ስራዎቿም ሳትደነቅ ለአንዴና ለመጨረሻ ጊዜ ከዚህች ዓለም ድካም አርፋለች። ፈጣሪ ነፍሷን በሰላም ያቆይ ዘንድ ተመኘን። ለወዳጆቿ፣ ለቤተሰቦቿ፣ ለዘመድ አዝማዶቿ ደግሞ ልባቸውን ያበረታ ዘንድ ምኞታችን ነው። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ቆይታችሁ ሰናዷችንን ስለተከታተላችሁልን ከልብ አድርገን እናመሰግናለን። ክብር ይስጥልን፣ ነፍሷን ይማርልን። ሰፊ ሀገር ይዘህ ሰፊ መሬት ይዘህ በጎጥ እየከፈልክ ሰውን እንደ እህል በዘር እየከፈልክ ለልጅህ ታውርሰው እውነት ከእጅህ አጥሮ የአንድነቱን ገመድ በላሸቀ እሳቤ ተጎትቶ ከሮ አንድነቱ ማሳ ራስን ገንጥለ እኔ በሚል መጤ አጉል ቃል ደንቁረ ስታሳስት ሀገር ስትገነጥል የኖረውን ፍቅር በስጋት ስታጥጥን እዚህ ቁጭ ብዬ በስጋት እያየው በትዝብት እያየው አሁን ከኔ እናንተ ማነው እብድ እላለሁ? ይልቅስ አትርሳ። መኪና በነዳው ደህና በለበሰ ባስመሳይ እኮ ነው ሀገር የታመሰ።